ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዜድ ቱብ ቤተሰቦች እንደምን አላችሁ? ደህና ነኝ አልሐምዱሊላህ ረብል ዓለሚን። ዛሬ አዲስ ነገር ይዤላችሁ መጥቻለሁ። እሱም ደግሞ ፊታችንን እንዴት ትሪትመንት ማድረግ እንችላለን በየጊዜው በየሶስት ቀኑ ምናምን ማለት ነው። ፊታችን ልክ ምግብ አስፈልጎ እንደምንበላውም ሰውነታችንም እንክብካቤ ይፈልጋልና ዛሬ እዚህ ጋር ሁለት ግብአቶችን አዘጋጅቻለሁ። አንደኛው ስኳር ሲሆን ሁለተኛው ደግሞ እንቁላል ነው እና ይሄን እንቁላልና ስኳር እንዴት አድርገን ለፊታችን እንደምንጠቀመው አሳያችኋለሁ ማለት ነው። በሶስት ቀን አንድ ቀን እና እኔ ተጠቅሜው በነገራችን ላይ እኔ ያልተጠቀምኩትን ነገር አላሳይም። ሲጀመር ጎጂም አይደለም እና ለፊት ደግሞ በጣም ምርጥ ነው፣ በጣም አሪፍ ነው ማለት ነው። አብረን እንስራው ማለት ነው። አሁን ኢንሻአላህ ቢስሚላ። እዚህ ጋር ስኳሩ አለ። ይሄ ነው ስኳሩ እና አንድ ሁለት ማንኪያ ማለት ነው። እንቁላሉን ደግሞ ነጩን ነው የምንጠቀመው። እንትኑን ብጫውን እናወጣለን አንጠቀመውም ማለት ነው። እና ይሄንን ስንጠቀመው በየሶስት ቀኑ ነው ማለት ነው። እና ፊትሽን ጽድት ነው የሚያደርገው። ፊትሽ ያንጸባርቃል እና በጣም ቆንጆ ፊት ይኖርሻል ማለት ነው። እና ኢንሻአላህ እኔ በተደጋጋሚ ተጠቅሜዋለሁ። አሁንም ግን እጠቀመዋለሁ ማለት ነው በየሶስት ቀኑ። ይሄ ብቻ ሳይሆን ሌላም ነገር መጠቀም እናላችሁ። ስልክ ያቋርጦብኝ ነበር፣ መጣሁኝ ተመልሼ። ይሄንን በጣም እንመተዋለን ማለት ነው። በደንብ አድርገን እንመተዋለን ስኳሩ እስኪሟማ ድረስ። በጣም አድርገን ከመታ ነው በኋላ አብረን እንምታው። በነገራችን ላይ ፊታችን ግዴታ እንክብካቤ በጣም ያስፈልገዋል። በተለይ ደግሞ እንዲህ ምግብ መሰሩ ሴቶች ምናምን በጣም እንትን ነው ፊታችን ይበላሻል። ብዙ ነገሮች አሉና ከጭንቀትም ምቾት ካለመኖርም ፊታችን ይበላሻል እና ራሳችሁን ተንከባከቡ። ቀን ስራ ስትሰሩ ደግሞ ካልተመቻችሁ ወይ ሴትዮዋ ስትወጣላችሁ ወይ ደግሞ ክላሳችሁ ባላችሁ ሰዓት በእረፍታችሁ ሰዓት ክላሳችሁ ወስዳችሁ 20 ደቂቃ 30 ደቂቃ፣ ይሄን ግን 30 ደቂቃ ብታስቀምጡት የበለጠ ይመረጣል ማለት ነው። እናላችሁ በደንብ ከመታችሁት በኋላ ይሄንን ፊታችሁ ላይ ትቀቡታላችሁ ማለት ነው። ምሳሌ አሁን እኔ ፊቴን መክፈት ስለማልችል በንቃብ ስለሆነ እጄ ላይ አድርጌ አሳያችኋለሁ ማለት ነው። እና እንዲህ ታረጉና ይሄንን እኔ አሁን ለምሳሌ እጄ ላይ ልቀባና ላሳያችሁ ማለት ነው። እዚህ ጋር እንደዚህ ፊታችሁን እንዳለ ማለት ነው ምንም ሳይቀር በደንብ አድርጋችሁ ታሹታላችሁ እንደዚህ ማለት ነው። ሀታ ከተመቻችሁ ለእጃችሁ ሽታ ምናምን አለው ምናምን አትበሉ። ሽታ የለውም። ይሄ ነጩ ክፍል እኮ ሽታ የለውም። ሽታ ያለው ይሄ ብጫው ነው ሽታ የሚፈጥረው። እና ስለዚህ ይሄንን ነጩን እንዲያረጋችሁ እሽት ታረጉታላችሁ። ፊታችሁን መሳጅ ማለት ነው። በቀስታ እንዲያረጋችሁ ተረጋግታችሁ ማለት ነው። እንዲያረጋችሁ ታሹታላችሁ። ካሻችሁት በኋላ ደግሞ ሌላ የምታደርጉት ነገር አለ። እሱንም ደግሞ አብረን ሰው ማለት ነው። ጨርሳችሁ ከተቀባችሁት ነው። በነገራችን ላይ በደንብ መምታት ያስፈልገዋል። አሁን እኔ ለእናንተ ለማሳያ ስለሆነ በደንብ አልመታሁትም እና ይሄ በነገራችን ላይ ለሁለት ሰው ይበቃል። ብዙ ከሆናችሁ አንድ ቤት ውስጥ 2 ወይም 3 ከሆናችሁ በቂ ነው፣ ይበቃል ማለት ነው። ብዙ ነው። ፊታችን ትንሽ ነው የሚይዘው ማለት ነው። ትንሽ ይበቃዋል እና ለብዙ ሰው ይበቃል ማለት ነው። ከዛ በመቀጠል ደግሞ ናይሎን ስላችሁ የምግብ ማሸጊያው አለ አይደል? ናይሎን ምግብ የተረፈ ምግብ ወይም ከውጭ ሲመጣ በእንደዚህ አይነት ናይሎን ይታሸጋል። ይሄንን ናይሎን ከፍቱና ትቆርጡና ማለት ነው በፊታችሁ ልክ በዚህ በሁሉም ማለት ነው ለፊት ፊታችሁን ታፍኑታላችሁ። አይናችሁና አፍንጫችሁ አፋችሁ ሲቀር ማለት ነው። እና
ምን አመጣሽ እንዳትሉኝና እኔ የተጠቀምኩትን እኔ ተጠቅሜ ለራሴ ለውጥ ያገኘሁበትን ነገር ነው ለእናንተ ይዤላችሁ የመጣሁት። ይሄ ደግሞ ምንም ይጎዳ ነገር የለውም እና ይሄንን ናይሎን ትቆርጡና በፊታችሁ ቅርጽ ታደርጉታላችሁ። ከዛ አይወድቃል ምናምን የምትሉ ከሆነ በስነ ስርዓት እንዲቀመጥ አድርጋችሁ አስቀምጡት እላችኋለሁኝ። እና 30 ደቂቃ ከ30 ደቂቃ በኋላ ደግሞ ተቀብታችሁ መታጠብ በንጹህ ውሃ ትታጠቡታላችሁ። እና ደግሞ ዛሬ ተቀብታችሁ መታችሁ ምንም አላጸዳልኝም እንዳትሉ፣ ቢያንስ ሞክሩ ደጋግማችሁ 3 4 በሳምንት በየ3 ቀን አንድ ቀን ተቀብታችሁ ሞክሩት በተደጋጋሚ ማለት ነው። ዛሬ ብቻ ተቀብተሽ በሚቀጥለው ካልተቀባሹ ምንም መድኃኒት አሞሽ አንድ ጊዜ ወስደሹ በአንዴ አትድኝም አይደል? ለውጥ አታገኝም። እና ፊታችን የተበላሸ ፊትን ደግሞ ለመመለስ በተደጋጋሚ ማድረግ አለብን ማለት ነው። እና ደጋግማችሁ ሞክሩት። እና በሌላ ቪዲዮ ደግሞ ሌላ ነገር እዤላችሁ እመጣለሁ። ይሄንን ቢጫውን ክፍል እንዴት አድርገን እንደምንጠቀመው እና እንዲሁም ደግሞ እጆቻችሁ ላይ ዚዚ ጋር ምናምን እንዲህ ጥቁረት ያለባችሁ ምናምን አሁን እኔ የለው ግን በዚህ ትንሽ ቆይቷል እንዲህ ይሄንን እንትን ማድረግ ካቆምኩኝ ማለት ነው። እና የሆነ ሰዓት እረሳዋለሁ፣ ምክንያቱም ንጹህ ሲሆን ትረሺዋለሽ። እና የሆነ ደግሞ አሁንም መጠቀም ስፈልግ እጄን ሳየው ነው የምጠቀመው። እና ምን ልላችሁ ፈልጌ ነው፣ እጆቻችሁ ላይ የተለያዩ ቦታ ላይ ጥቁረት ያለባችሁ ምናምን፣ በተለይ ደግሞ እጅ ላይ እዚህ ጋር ይሄ ያለ አይደለ፣ እዚህ ጋር እንዳለ ማለት ነው። እሱ ጋር እንዴት አድርገን እናጸደዋለን በሚል ቪዲዮ ደግሞ በድጋሚ ኢንሻአላህ እንገናኛለን። ተጠቀሙ። እኔ ለራሴ የጠቀመኝን ነው ወደ እናንተ ይዤ የመጣሁት ማለት ነው። እና መልካም የትሪትመንት ጊዜ ይሁንላችሁ። መልካም ራሳችሁን የምትጠብቁበት ጊዜ ይሁንላችሁ። ይሄ ገንዘብ የምታወጪበት ነገር አይደለም፣ ቀላል ነው። 2 ማንኪያ ስኳር፣ 1 እንቁላሉን አሸጋሽ ለራሱ ብታስቀምጪው ፍሪጅ ውስጥ አይበላሽም። እና ብዙ ርቃችሁ አትይዙ። ፊታችሁ መጀመሪያ እንክብካቤ ሲኖረው ነው በኋላ ላይ የማይበላሸው። ስታረጂ ደግሞ በጣም ብዙ ነገር አለ። በተንከባከብሹ ቁጥር እንደዛውም ያምራል ማለት ነው። እና ራሳችሁን ጠብቁ በቻላችሁ ባቀማችሁ። እኔ ደግሞ እንዲህ በጣም ውድ በሆኑ ነገሮች አይደለም እጅላችሁ መጣው። ቤት ውስጥ ሆናችሁ በቀላሉ እንዴት መጠቀም እንዳለባችሁ ነው እጄ የምመጣው። እና ጸጉራችሁም ለጸጉራችሁም የሚሆን ነገር ጸጉራችንን እንዴት መንከባከብ አለብን በሚል ቪዲዮ እንግዲህ ከዚህ በሚቀጥለው ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እና እርግጠኛም ነኝ ቤተሰብ ሰብስክራይብ፣ ላይክ፣ ሼር አድርጉ። አሳድጉኝ ፋሚሊ ሼር አድርጉ። እና ገና አዲስ ነኝ። እንደ አዲስም እንግዲህ የእናንተን ድጋፍ እጠብቃለሁኝ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ፣ ተጠቀሙበት። ለእናንተም ይጠቅማችሁን ነገር ነው እኔ ለራሴ ተጠቅሜ ለእናንተ ይጠቅማችኋል ብዬ እዤ የምመጣው ነገር ለእናንተ ይጠቅማችኋል ብዬ የማስበውን ነገር ነውና መልካም ጊዜ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። በቀጣይ እስከምንገናኝ መልካም ጊዜ። አሁን እኔና ጓደኛዬ ልንቀባው ነው። አሁን ስኳሩን በጣም ቀልጧል ማለት ነው። ስኳሩ ካልቀለጠ ስኳሩና እንቁላሉ በደንብ መቅለጥ አለበት ማለት ነው። እንትን አንድ ላይ መዋሃድ አለበት። እና አሁን ተዋህዷል። እኛ ልንቀባ ነው። እናንተም እንግዲህ ነገ ዛሬ ሰዓት አሁኖቹ ተነሽና ተቀብልሻለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።